ዛሬ ስለ ፀጉር እድገትና ስለ ፀጉር ጤንነት የሚጠቅም መረጃ እሰጣችኋለሁ። በደንብ ተከታተሉኝ። አንደኛ፣ ከዘር በፊት እንደሚባለው የፀጉር እድገት የሚጀምረው ከስሩ ነው። የራስ ቅልሽ የታፈነ የቆሸሸ ወይም ችላ የተባለ ከሆነ ርዝመቱ ምንጊዜም ይቸገራል። መጀመሪያ ጤናማ የራስ ቅል ይኑር፣ ከዛ ጤናማ ፀጉር። ሁለተኛ፣ ከቅባት በፊት ውሃ። ቅባት ፀጉርን አያረጥብም፣ ይከላከላል እንጂ። የደረቀ ፀጉር ላይ ቅባት መቀባት ድርቀትን በፀጉርሽ ላይ አሽጎ ማስቀረት ነው። መጀመሪያ ውሃና እርጥበት፣ ከዛ መቆለፍ። ሶስተኛ፣ በእቅድ ማፈራረቅ። በየሳምንቱ አንድ አይነት ማስክ አልቀባም። ፀጉር የራሱ የሆነ ሪትም ያስፈልገዋል። አንድ ሳምንት እርጥበት፣ ሁለተኛ ሳምንት ጥንካሬ፣ ሶስተኛ ሳምንት የመለጠጥ አቅም፣ አራተኛ ሳምንት ለራስ ቅል ትኩረት ማድረግ። እርጥበት ሲበዛ ይዝላል፣ ፕሮቲን ሲበዛ ይሻክራል። ሚዛን መጠበቅ ግን ጽናትን ይፈጥራል። አራተኛ፣ ንክኪ ይቀንሳለሁ። አላስፈላጊ ማበጠር፣ ጥብቅ ያሉ የሹርባ ስታይሎች እና በየቀኑ የሚደረግ ለውጥ ዝምተኛ ስብራት ናቸው። ርዝመትን ማስቀጠል የዲስፕሊን ውጤት ነው። አምስተኛ፣ በጥበብ መቆረጥ። የሳሱና ግልጽ የሆኑ ጫፎች ወይም መንታዎች ይዞ መቆየት ርዝመትን አይጨምርም፣ ይልቁንም ወፍሮ እንዳይታይ እንቅፋት ይሆናል። ጤናማ ያልሆነውን አስወግጂ። ስድስተኛ፣ ጽናት። ፀጉርሽ ምላሽ የሚሰጠው ለመረጋጋት ለሚዛናዊ እንክብካቤ እንጂ ለጭንቀት አይደለም። አትጨነቂ። እነዚህን አድርጊ። ሰብስክራይብ ያድርጉ። ኢትዮጵያዊነት ታላቅነት